ጊዜ ነበረን። እግዚአብሔር ይመስገን። እንግዲህ ብዙ ስለተቀመጡ ለዛ ተነስተን ይህም መዝሙር እንደዛ አይነት የሚባል አባባል ነበረ ተነስቶ እንደውም ላተሳሳትኩ ታሪኮች አሉኛላችሁ ቀዳማዊ ኃይለ ሥላሴ ብቻ ነበር የሆነ ጊዜ የተቀመጡት አሉ። ለሆነ ኮንሰርት ዝግጅት ተዘጋጅቶ አልተነሱም ነበር አሉ። ከዛ ይሄ መዝሙር ሲዘመርማ የማይነሳ የለም፣ ለነገሥታት ንጉሥ የሚባል መዝሙር ሲዘመር የማይነሳ የለም ሲባል እንግዲህ ለነገሥታት ንጉሥ ከሆነማ እኔም እነሳለሁ የኔም ንጉሥ እሱ ነው ብለው ተነስቶ ይባላል የሚባል ታሪክ አለና ከዛ ሁሉም ጉባኤ ተነስቶ ሊዘመር የተደረገው እንደባለ መዘመራችሁ አብራችሁ ይቅርታ ስትለምዱት አለ ነገር ዘመን የሚያውቀው ጉባኤ ትንሽ ሰብሰብ ብለን መዘመሩ እንግዲህ አገልግሎታችንን እንጨርሳለን። በመጨረሻ አንድ ማስታወቂያ እናገራለሁ። እሱም የፊታችን የነገ ሳምንት ማለት ነው ተመሳሳይ የህዝብ ድግስ አለ። ነገር ግን በፍልውሃ ቤተክርስቲያን ቦታው ወደዛ ነው። ስለዚህ በፍልውሃ ቤተክርስቲያን የፊታችን ሳምንት 11 ሰዓት ከ30 ላይ ሰዓቱ በዛ ነው። ስለዚህ እዛ ተመሳሳይ የህዝብ ዝግጅት አለ። እዛ ነው የምትገኙ። በጣም በታላቅ ፍቅር ተጋብዛችኋል። መዝሙር አገልግሎታችን የምንጨርሰው ሁሉንም መዘምራን ወደፊት ዛሬ ተሳትፎ ተቀበልና ለሴምሲ ይታየኛል። አቃቂና ከፍራ ደግሞ እዚህ አሉ። ሁሉም ወደፊት ይመጣሉ በፍጥነት። እንግዲህ እንዴት ተቃተን እንደምንቆም